እህታችን የመጣችው ከባለሮቤ ነው። ከባለሮቤ ስትመጣ የሚገርማችሁ በማርቆስ ወንጌል ምዕራፍ 5 ላይ የነበራትን ለ12 ዓመት በሙሉ ደም ስፈስ የቆየቻትን ሴት በ10 ዓመት የኔ የበሽታ ታሪክ ይበልጣዋል። እና ይሄ ምንድነው? ለ22 ዓመት በሙሉ እኔ የኤችአይቪ በሽታ ታማሚ ነበርኩ። ይሄንን ዓመት ሲኖር በመድኃኒት ነው ህይወቴን ማስቀጠል የቻልኩት። ግን ይሄ ጉዳይ የቀጠለው እስከ መቼ ነው? እስከ ትናንትናው እሁድ ከባለሮቤ እኔ ራሴ በቴሌቪዥን መስኮት ሐዋርያውን አየውና ብዙ ሰው ከካንሰር፣ ብዙ ሰው ከኤችአይቪ፣ ብዙ ሰው ከእስራ ስፈታ ለምን አልሄድም ብዬ ተነስቼ እሁድ መጣው። ሐዋርያውን ገስታው ስለ አገኘው ሳገኘው ጊዜ አንቺ ሴት ባንቺ ላይ የነበረው የ22 ዓመት ኤችአይቪ ሸለም ተነስቷል ብሎ ጸለየልኝ። ትናንት ሰኞ ነው፣ ዛሬ ማክሰኞ ነው። ትናንት ወደ ሕክምና ሄጄ ስመረመር በሽታው የለም። አረ ይችላል ኢየሱስ። ይሁን ለጌታ አይቼዋለሁ፣ ጌታ አይቼዋለሁ ኢየሱስ ለነስልዩ ነው። እናውቀዋለሁ ጌታ እናውቀዋለሁ ኢየሱስ ለነስልዩ አይቼዋለሁ ጌታ አይቼዋለሁ ኢየሱስ ለነስልዩ ነው። እናውቀዋለሁ ጌታ እናውቀዋለሁ ኢየሱስ ማን ልበለው በምን ቋንቋ በምን አንደበት ይነገራል የሱ ደግነት? በምን ቋንቋ በምን አንደበት ይነገራል የሱ ደግነት? ማን ልበለው አሜን። እስቲ ጎያኔ ኢየሱስ በለስተ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የ22 ዓመት ስቃይ ነው። የ22 ዓመት ስቃይና በሽታ በአንድ ቃል እስቲ አሜን አሜን። እኔ በገስታው ስጸልይ ለሰው ከጸለይኩ የምጸልየው ከ15 እስከ 25 ሰከንድ ነው። የትኛው ጥያቄ ያላለ ሰው አንድ ጋር ጸልይ ያላቀ በጣም ከበዛ 25 ሰከንድ፣ ከዛ ውጪ 5 ሰከንድ፣ 15 ሰከንድ፣ 20 ሰከንድ። 22 ዓመት ጥያቄ 20 ሰከንድ ጸሎት። ሁለት እጃችሁ ከፍ አድርጉ። ይችላል። የምስራች አሜን፣ የምስራች አሜን። ይሄን ዘመን ጌታ እንደ ታሪክ ይወራል። አሜን። አታፍርምና አትፍሪ፣ አትዋረጅምና አትደንግጪ። ያንን ስድብ ሁሉ ትረሻዋለሽ። ምርኮ ይመለሳል። ብዝበዛ ይቸኩላል፣ ምርኮ ይፈጥናል። ቤተሰቦች የመጡት ከምዕራብ ሐረርጌ ነው። ስመጡ በቤታቸው እግዚአብሔር ታላቅ ታምራትን አድርገዋል። ለ7 ዓመት በሙሉ እቺ ባለቤቴ የማይፀን ካንሰር፣ የኩላሊት ጠጠር፣ የጨጓራ በሽታ ታማሚ ነበረች እና በስልክ ማዕከል አገልግሎት ሐዋርያውን ልናገኝ ከ2 ዓመት በፊት እንደውላለን። ስንደውል ሐዋርያው በላያ ላይ የነበረው የማፀኗ ካንሰር ኩላሊቷ ላይ ለ7 ዓመት የቆየው ሐኪሞች በዚህ ሳምንት ኦፕራሽን ትደረግ ያሉት ያ ጠጠር ደግሞም ጨጓራዋ ላይ የነበረው ቁስል ሂዱና ተመርመሩ በዚህ ሳምንት ሸለም ለምስክርነት ትመጣላችሁ ብሎ ጸለየልን። ይሄው የ7 ዓመት በሙሉ የታመመችው ካንሰር እንደገና ጨጓራ እንደገና የኩላሊት ጠጠር ዛሬ የለም። እግዚአብሔር ፈውሶን ለምስክርነት መጣን ትላለች። ጉባኤውን ለጌታ እልልታ ክብር ይሁን ለጌታ። ከዚህ በላይ ናስለኝ ቃሉን ተማምኖ በውሃው ላይ ናስል እጅ እንደማይጠላ ታይሞዬ
በሱ አይለካ ናስለኝ መንገድ ይሆናል ውሃው ለካ ጠላት አይኑ እያየ በመንፈሱ ነካኝ አትረፈረፈኝ። ሃሌሉያ አሜን። እንደ አዲስ አበባ ጉባኤ እንደ አዲስ አበባ ህዝብ ቶሎ መቶ ሊያመልኩ አይችሉም። ግን ምዕራፍ ሐረግ ሆኖ ስልክ መደወል ይችላል። በስልክ ጸሎት ብቻ ካንሰር የለ ጠጠር የለ። እጅ ከፍ አድርግልኝ እናንተ እዚህ አላችሁ አይደለ? እስቲ አሜን። በጣም ነው ማስታወሰው፣ በድምፁ ነው ማስታወሰው። ሁሌ ጸልያለሁ። ዛሬ በምስጋና ላይ መቆም ሳይክ ደስ አለኝ። እንኳን ተፈወሽ፣ አሜን። እንኳን አመለጥሽ፣ አሜን። ደስ ያለው ሰው አለ ለነሱ። ለመሆኑ ሌላ ሰው ተፈውሶ ደስ ይላቸዋል? አዎ ሌላ ተፈውሶ ደስ ይላቸዋል? እንደዛ ከሆነ ዛሬ ተራው ያንተ ይሆናል። አሜን። ተራው ያንቺ ይሆናል። ኢየሱስ ጌታ ነው። እናታችን የመጣችው ከአርሲ ሆሌቻ ነው። ስመጣ ለ22 ዓመት በሙሉ የሚገርማችሁ አንደኛውን የሰውነትን ፓርት ይበላኛል፣ ያቃጥለኛል፣ ሰላም የለኝም። ስተኛ ሌሊት ከ9 እስከ 10 ሰዓት ድረስ መተኛት አልችልም። ለዚች መፍትሄ ብዬ ወደ የአዋቂ ቤት፣ ወደ ጦንቃይ ቤት፣ ወደ ሟርት ቤት፣ ወደ ድግም ቤት ጨርሻለሁ። ባለመድኃኒቶቹ ጋር ሁሉ ሄጄ ለዚህ ጉዳይ መፍትሄ አላገኘውም። ግን ግንቦት 15 ላይ ወደዚህ ሐዋርያው ጋር የመምጣትን ፕሮግራም ያስኩ። ቤተሰቦቼ ግን በጌታ አልነበሩም። እኔ በልቤ ወሰንኩ፣ መጣው። ስመጣ ተሸውጄ ተደብቄ ነው የመጣሁት። ሐዋርያው ያገኘኝና ዘይት ቀብቶ ስጸልይ 22 ዓመት በሙሉ ሰውነትሽን ስበላ የነበረ ማጠንሽን ያዘ በሽታ ተመቷል። ከዛሬ በኋላ ነፃ ነሽ ብሎ ጸለየልኝ። ይኸው ተፈውሼ በፊታችሁ ለምስክርነት ቆምኩ ትላለች። ጉባኤው እልልታ፣ ፉጨት፣ ጩኸት ለጌታ። ስንት ዓመት? 22 ዓመት። እና ወደዚህ የሚገርም ነው። አሁንም በጩኸት አንድ ጊዜ ለካሶ አገኛለሁ ካለ ያገኛል፣ ይፈወሳል ካለ ይፈወሳል፣ ይፈወሳል። እንኳን ደስ አለሽ። ስላንቺ ጌታ ይባላል። አሜን። አሁን ሰላም በይ። ከእናንተ ዘር ማንዘር አንድ ሳይቀር ሁሉን ትወርሻለሽ። አሜን። ሁሉ ማን ነው ፋሚሊ ሞረስ የሚፈልግ? ማን ነው ሞረስ ትፈልጋላችሁ? አዎ እንዲህ ይሆናል። አሜን። በቅርብ ጊዜ ውስጥ ልጆችን፣ ባለቤትሽን፣ አሜን፣ አጎትህን፣ አሜን፣ አክስቶችን፣ አሜን፣ ዘር ማንዘሮችን፣ አባቴ እናቴን በኢየሱስም በእናንተ ቤት አይዛብ አይኖርም። አሜን። ፈጽሞ ትወርሳላችሁ። አሜን። እንኳን ደስ አለሽ። የመጣሁት ከዚህ ከአዲስ አበባ ትላለች እና ለ10 ወር ተከታታይ አስሚ በሽታ ታማሚ ነበርኩኝ እና በዚህ በሽታ ሳሉ ከባድ ነው። በጣም ያጣድፈኛል። በጣም እሰቃይሎ ቀን ሌሊት እረፍት አይሰጠኝም። ምግብ ለመብላት፣ ውሃ ለመጠጣት፣ ለመተኛት ጋፍ በማይሰጠኝ በዚህ በሽታ ለ10 ወር በሙሉ ተሰቃይቼ ባለፈው ሳምንት ወደዚህ ጉባኤ ስመጣ ሐዋርያው እንደዚህ አለ፣ በሕይወታችሁ ከዛሬ ቀን ጀምሮ በሽታ የለም አለ። ይህንን በእምነት አመን ብዬ ተቀብዬ ሐዋርያው ይህንን ቃል አውጇል። ወደ ቤት ስመለስ ከዚህ በኋላ ይህንን በሽታ አላገኝም አልኩ። ከዛች ቀን ከዛች ደቂቃ ጀምሮ ይሄ ለ10 ወር በሙሉ ያሰቃየኝ የአስም በሽታ ጠፋ። ዛሬ ተፈውሼ በፊታችሁ ለምስክርነት ቆምኩ ትላለች። ጉባኤው እልልታ፣ ክብር አምጡት። እቺታችን የዚህ ቤተክርስቲያን አገልጋይ ናት። ግን 1 ወር ከ15 ቀን በሙሉ ሰውነት ቁስል በቁስል ሆኖ ተጎዳ። በዚህ ህመም ምክንያት በጣም እስቃይ ነበረ እና ሐዋርያው ጋር ገስታ ውስጥ ገባው። ሰውነትን በሙሉ በጣም ስለሚያመኝ በዘይት ቀብቶ ጸለየልኝ። ሲጸልይ ይሄ በሽታ ያለ ጠባሳ ካንቺ ላይ ይጠፋል ብሎ ጸለየልኝ። ከዛች ቀን ጀምሮ ያለ ጠባሳ የቆሳሰለው ሰውነት ተፈውሶ
ዛሬ በፊታችሁ ለምስክርነት ቆምኩ ትላለች። ጉባኤው ለጌታ ክብር አምጡት። ከዚህም በላይ እልልታ አምጡት።